ሰላም ጤና ይስጥልን ውድ የሳማቲው ተከታታዮች እንደምንሰነበታችሁ። ዛሬ ብዙዎቻችንን የሚያስጨንቀን የአፍንጫ ነስር ወይም ኤፒስታክሲስን በተመለከተ ሰፋ ያለ እውቀት ይዘን ቀርበናል። ቪዲዮውን ከወደዳችሁት ላይክ ያድርጉት፣ እንዲሁም ጠቃሚ ሆኖ ካገኛችሁት ደግሞ ለጓደኞቻችሁ ሼር በማድረግ ያጋሩ። ወደ ርዕሳችን ስንመለስ ነስር ምንድን ነው? ለምን ይመጣል? እና ከሁሉም በላይ ደሙን በአስቸኳይ ለማቆም ምን ማድረግ አለብን? የሚሉትን ጥያቄዎች ቀለል ባለ መልኩ አብረን እንመልሰዋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ርዕሳችን የሚሆነው የአፍንጫ ነስር መነሻ ምክንያቶች ምንድናቸው የሚለው ነው። የአፍንጫ ነስር የሚከሰተው በአፍንጫ ውስጠኛ ክፍል ላይ የሚገኙት ስስ የደም ስሮች ሲጎዱ ወይም ሲፈነዱ ነው። በመሆኑም ሁለት ዋና ዋና የነስር አይነቶች አሉ። እነሱን በሚገባ እናያለን። አንደኛ የፊት ነስር። በጣም የተለመደው ወይም 90% የሚሆነው ይህ ነስር የሚጀምረው ከአፍንጫው መግቢያ አካባቢ በኪሰልባች ወይም ፕሌክሲስ ነው። ብዙ ጊዜ ቀለል ያለ ሲሆን በቤት ውስጥ ሊቆም ይችላል። ዋና ዋና ምክንያቶቹም ደረቅ አየር፣ በተለይ በክረምት ወይም አየር ማሞቂያ በሚበዛበት ክፍል የአፍንጫ ግድግዳ ሲደርቅ ስስ ይሆናል። ሁለተኛው አፍንጫን መነካካት ወይም መውጋት፣ በተለይም በልጆች ላይ ይህ የተለመደ ነው። ሶስተኛው ጉንፋንና አለርጂ ሲዘን፣ አፍንጫን በተደጋጋሚ ማጽዳት ወይም መንፋት ሲኖር። አራተኛው የአፍንጫ ውስጥ መድኃኒቶች፣ እንደ ስቴሮይድ ስፕሬይ ያሉ አንዳንድ መድኃኒቶች የአፍንጫን ግድግዳ ሊያደርጉ ይችላሉ። አምስተኛው ለስላሳ ጉዳት፣ አፍንጫ ላይ ቀላል ድንገተኛ መመታት ወይም አደጋ ሲደርስ ማለት ነው። ሁለተኛው የነስር አይነት ደግሞ የኋላ ነስር ይባላል። ይህ አነስተኛ ግን አደገኛ ነው። ይህ ነስር የሚመጣው ከአፍንጫው የኋለኛው ክፍል ሲሆን ከባድና የሕክምና እርዳታ የሚያስፈልገው ሊሆን ይችላል። የዚህ የነስር አይነት ዋና ዋና ምክንያቶችም ከፍተኛ የደም ግፊት ወይም ሃይፐርቴንሽን ሊሆን ይችላል። ያልተስተካከለ ከፍተኛ ግፊት የደም ስሮችን ሊያፈነዳ ስለሚችል ማለት ነው። ሁለተኛው የደም መርጋት ችግሮች፣ የደም መርጋት የሚያዘገዩ መድኃኒቶችን እንደ አስፒሪን፣ ዋርፋሪን መጠቀም ለዚህ ጉዳት ያጋልጣል። ሶስተኛው ከባድ ጉዳት ወይም በጭንቅላት ወይም በአፍንጫ ላይ የደረሰ ከፍተኛ ጉዳት ማለት ነው። ሶስተኛው ደግሞ ከስንት አንዴ እብጠት ወይም እጢዎች ከተፈጠሩ ይህ ችግር ይፈጠራል ማለት ነው። የአፍንጫ ነስር ሕክምናና መቼ ሐኪም ማማከር እንዳለብን እናያለን። የሕክምና አማራጮች ወይም በሐኪም የሚሰጡ ነስሩ በቤት ውስጥ መቆም ካልቻለ ወይም ከባድ ከሆነ ሐኪም የሚከተሉትን ሕክምናዎች ሊያደርግ ይችላል። ኬሚካላዊ ማቃጠል፣ ነስሩ የመጣበትን የደም ስር በሲልቨር ናይትሬት ኬሚካል በመጠቀም ማቃጠልና ደሙን የማስቆም ዘዴ ማለት ነው። ሁለተኛው የኤሌክትሪክ ማቃጠል ይሉታል። ሙቀት በመጠቀም የደም ስሩን ማቃጠልና ደሙን ማስቆም ማለት ነው። ሶስተኛው ደግሞ የአፍንጫ ማሸግ ወይም ናዛል ፓኪንግ፣ በአፍንጫ ውስጥ ልዩ የሆነ ስፖንጅ ወይም ጋውዝ በማስገባት በደም ስሩ ላይ ግፊት እንዲፈጠርና ደሙ እንዲቆም ማድረግ ስልት ማለት ነው። ይህ በተለይ ለከባድ ነስር አሪፍ መፍትሄ ነው። መቼ ሐኪም ማማከር አለብን የሚለውን ስናይ ደግሞ አንደኛ ነስሩ ከ20 ደቂቃዎች በላይ ከቆየና በቤት ውስጥ መፍትሄዎች ካልቆመ፣ ሁለተኛ ነስሩ በከፍተኛ ሁኔታ የሚፈስ ከሆነ፣ ሶስተኛ ደም ከአይን ወይም ከሌሎች ቦታዎች የሚመጣ ከሆነ፣ አራተኛ ከአንድ ከባድ ጉዳት በኋላ የመጣ ከሆነ፣ አምስተኛ ነስሩ ተደጋጋሚና ከባድ ከሆነ የግድ የጤና ባለሙያ ማማከር አለቦት። አሁን ደግሞ ይህንን የአፍንጫ ነስር በቤት ውስጥ በቀላሉ እንዴት ማስቆም እንችላለን የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ እንዳይረሳ። አንደኛውና የመጀመሪያው አማራጭ ወይም የመጀመሪያው መፍትሄ አቋቋምን ማስተካከል ነው። ቀጥ ብሎ መቀመጥ፣ ጭንቅላትዎን ከልቦ ከፍ ባለ ቦታ ላይ ያድርጉት። ትንሽ ወደፊት ይደፉ። ደሙ ወደ ጉሮሮ እንዳይፈስና እንዳይውጡት ማለት ነው። ደምን መዋጥ፣ ማቅለሽለሽ ወይም ማስመለስ ሊያስከትል ይችላል። የተሳሳተ አካሄድ የምንለው ጭንቅላትን ወደ ኋላ ማዘንበል ወይም መተኛት ፈጽሞ አይመከርም። ሁለተኛ አፍንጫውን ይጨምቁ። ቦታው ወይም የአፍንጫው ለስላሳ ክፍል ከአፍንጫ አጥንት በታች ያለው ማለት ነው ወደ ጫፍ አካባቢ በጣትዎና በአውራ ጣትዎ አጥብቀው የያዙ። ለስንት ጊዜ ካሉ ደግሞ ከ10 እስከ 15 ደቂቃ በደንብ መያዝ ያስፈልጋል። በዚሁ ጊዜ በአፍዎ መተንፈስ ያስፈልጋል። ለምን ይሰራል ካሉ ደግሞ የግፊት ነስሩ የመጣበትን የደም ስር በመጫን የደም መርጋት እንዲፈጠር ይረዳናል። ሶስተኛው ቅዝቃዜን ይጠቀሙ፣ እንደ አማራጭ ማለት ነው። በረዶ፣ በቀጭን ጨርቅ የተጠቀለለ በረዶ ወይም ቀዝቃዛ ጨርቅ በአፍንጫው ድልድይ በሁለት አይኖቹ መካከል ማለት ነው ወይም በአንገቱ ጀርባ ላይ ማድረግ ይመከራል።
ለምን ይሰራል ካሉ ደግሞ ቅዝቃዜ የደም ስሮች እንዲጣበቁ ያደርጋል። ይህም ደሙ በፍጥነት እንዲቆም ይረዳናል ማለት ነው። አራተኛው የአፍንጫ ነስርን ለመከላከል የሚረዳው ዘዴ አንደኛውና የመጀመሪያው የአፍንጫን እርጥበት መጠበቅ ነው። በደረቅ አየር ውስጥ የአየር እርጥበት ማድረቂያ ይጠቀሙ። በቀን 2 ጊዜ በጣቶ ጫፍ ትንሽ የፔትሮሊየም ጄሊ ወይም በአፍንጫው መግቢያ ውስጥ ይሙሉ። በጨው ውሃ የተዘጋጀ የአፍንጫ ስፕሬይ መጠቀም። አፍንጫን ከመነካካት መቆጠብ፣ በተለይም በልጆች ላይ ምስማርን መቁረጥና አላስፈላጊ የሆኑ የአፍንጫ መነካካትን ማስቆም ማለት ነው። አፍንጫን በኃይል አለመንፋት። ጉንፋን ሲይዝ አፍንጫን በቀስታ መምታት። ለአለርጂ ሕክምና መውሰድ። አለርጂ የአፍንጫ መቆጣትን ስለሚያስከትል ተገቢውን ሕክምና ማድረግ ግዴታ ነው። የአፍንጫ ነስር ብዙውን ጊዜ ከባድ አይደለም፣ እናም በቤት ውስጥ መፍትሄዎች ሊቆም ይችላል። ቁልፉ ቀጥ ብሎ መቀመጥ፣ ወደፊት መደፋትና አፍንጫን ከ10 እስከ 15 ደቂቃ አጥብቆ መያዝ። ደጋጋሚ ወይም ከባድ ነስር ካለቦ የጤና ባለሙያ ማማከርዎን እንዳይረሱ። ቪዲዮውን ከወደዱት ላይክ ያድርጉ። ጥያቄ ካለዎት ኮሜንት ላይ ያጋሩን። ለተጨማሪ የጤና መረጃዎች ሰብስክራይብ ያድርጉን።